ሰላም ሁላችንም ያለንን ያችን አንድ ተአምረኛ ጥቁር ቀሚስ በሶስት መንገዶች እንዴት አዘንጠን መልበስ እንደምንችል በዛሬው ቪዲዮ አሳይሻለሁ። የመጀመሪያው ቀበቶ፣ የአንገት ጌጥ፣ ቦርሳ፣ የእጅ ብራስሌቶችን በማድረግ ስታይል ማድረግ እንችላለን። እነዚህ ጥቁር ቀሚሶች ብዙዎቻችን አሉን። እንደውም ምን መልበስ እንዳለብን ግራ በገባን ቀን ብድግ አድርገን ብንመርጣቸው ብንለብሳቸው በጣም የሚያዘንጡ ናቸው። ስለዚህ እንደምታዩት ፕሪንት ያለው ቀበቶ ወይም ቦርሳ፣ የእጅ ቦርሳ ነገር በማድረግ ስታይል ልናደርጋቸው እንችላለን። ቀለል ያለ ግን ክላስ ያለው አለባበስ ነው። ሁለተኛው ደግሞ ያለን ጥቁር ቀሚስ ላይ ከላይ የሚደረብ ነገር ወይም ሌየር በማድረግ ነው። እንደ ካርዲጋን ወይም እንደዚህ እንደምታዩት እንደ ሹራብ ነገር መደረብ እንችላለን። ወይም ደግሞ ኮቶችን በመደረብ አጭርም ሊሆን ይችላል ረጅም በመደረብ ስታይል ማድረግ እንችላለን። ሶስተኛው ደግሞ ከላይ ጂንስ ጃኬቶችን መደረብ ነው። ጥቁር ከለር ወይም ጥቁር ቀሚስ እና ጂንስ ከለር ያለው ጃኬት በጣም አንድ ላይ የሚሄድ ሉክ ነው ያለው። ስለዚህ ኮትም ሆነ ሌላ ጂንስ ሊሆን ይችላል ሹራብ ነገር ደረብ አድርጎ እነዚህን ጥቁር ቀሚሶች ስታይል ማድረግ ይቻላል። ከዚህ ውጪ ደግሞ ከጥቁር ቀሚስ ስር ሸሚዞችን በመጠቀም እዚህ ጋር ምናልባት ነጭ ነው እያሳየኋቸው ያለሁት ወይም እዚህ ጋር ፒች ከለር ይታየኛል። ግን ማንኛውም ከለር ያላቸውን ሸሚዞች አድርገን በላዩ ላይ ጥቁር ቀሚሱን በመደረብ ማዘነጥ እንችላለን፣ መዘነጥ እንችላለን፣ ስታይል ማድረግ እንችላለን። ቅድም እንዳልኩት ጥቁር ቀሚሱ አጭርም ሊሆን ይችላል፣ ረጅምም ሊሆን ይችላል። እንደየምርጫችን እንደ የሰውነት አይነታችን ልንመርጥ ወይም ልንለብሰው እንችላለን። ግን ረጅምም ሆነ አጭርም ቢሆን ጥቁር ቀሚስን ስታይል ለማድረግ በጣም ቀላል ነው። አንደኛ አንድ ከለር ነው፣ ወጥ ከለር ነው። ጥቁር ከለር ደግሞ የትኛውም ቦታ ሊለበስ የሚችል ነው። በየትኛውም አለባበስ እዚህ ጋር እንደምታዩት ለምሳሌ ሂል ጫማ ብናደርግበት ፎርማል እናደርገዋለን ለስራ ቦታ፣ ለቢሮ። ነገር ግን ያንኑ ቀሚስ ደግሞ ስኒከር ነገር ወይም ደግሞ ስኒከር ስላችሁ ሽፍን እንደዚህ ሸራ ነገር ሸራ ጫማዎች የሚባሉትን በተለምዶ እነሱን ብናደርግ ደግሞ ካዥዋል እናደርገዋለን። ስለዚህ ስታይል ለመደረግ በጣም ቅርብ ነው፣ በጣም ቀላል ነው። ስለዚህ እርግጠኛ ነኝ ጥቁር ቀሚስ አብዛኛዎቻችን አለን። እንደዚህ በምታዩት መልኩ ስታይል ማድረግ እንችላለን ማለት ነው። በቅርቡ ደግሞ ሌላ የስታይል ቲፕ ይዤላችሁ እመለሳለሁ። መልካም የማማር ሳምንት ባይ